ስለዚህ የፖፖን ስራ ብቻ ሳይሆን ሌላም ስራ አክብሮ መስራት ስታከብሩት ያከብራችኋል እምላችሁ ለዚህ እዚህ ጋር ማትረሱት ነገርና ሁሌ እንደኔ መሪ ቃል ምለው ክብር ይበልጣል ከገንዘብ የሚል ሐሳብ አለ ለምን እናንተ ስታከብሩና ስትከበሩ ገንዘቡ ራሱ አክብሯችሁ ይመጣል ማለት ነው ስለዚህ ብር ለመስራት እስከተቀመጣችሁ ድረስ አሁን ይሄ እንደዚህ ነው ይባላል አይደል ይሄ እንደዚህ ነው ይባላል ምናም ስሙ ይጠለሻል አዎ እንዴ እኛ ኢትዮጵያኖች እኮ ለመሰልጠን ትንሽ ይቸግረናል ኤቲኤምን እኮ በአዳም ልኮ ነው ሴጣናዊ ነው ይሄ ሴጣን ነው ብር የሚሰጠን ብለን ያሰብን ስልክ ሲገባ ድሮ እንደዛ ብለን ያሰብን ኤቲኤም ሰብረን ይጣልን ሰዎች እኮ ነው ለምን ከመዘመን ጋር ከመሰልጠን ጋር የተጣላንን አልታረቅንም ገና መታረቅ ያስፈልጋል ስለዚህ ያን የምናደርገው እኔና እናንተ ነን ይሄ ወጣቱ እኛ ተለውጠን ሲያይ ጎረቤታችን ሆነ ሌላ ሰው መለወጥ ይችላል አይደለ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል እኔ በልኬ ነው የምኖረው እንጂ በእናንተ ልክ አልኖርም እናንተ ዛሬ ቢዋይዲ ወይ ሃይንዳይ ሳንታፊ ቤት ብትነዱ እኔ ደግሞ ታክሲ ልጠቀም ይችላል ወይ ሃይከር በራሴ ሊሚት ነው አምሄደው ከሰው ጋር አልፎካከር ግን አንተ ወደ ቤት ስትሸጋገር እኔ ሃይንዳይ ሳንታፊ ላይ መምጣት መቻል አለብኝ ያ ነው ታርጌቱ ማይክ አለ ወንድሜ ወንካት ይችላል ወይም ይሰጡሃል አግሪ በላቸው ስለዚህ አላማው የምንሄድበት ቅደም ተከተል ይኖረዋል ከኋላና ከፊት እንሆናለን እንጂ እዛ ምን ፈልገው ውጤት ላይ ሳንደርስ አንቀርም ልላችሁ ፈልጌ ምን ፈልገው ውጤት ላይ ሳንደርስ አንቀር የምንፈልገውን ታርጌት የመምታት አቅም አለን ግን ሰዓት የጊዜ ጉዳይ ነው ይሄንን አክሴፕት አድርጋችሁ ያዙልኝ በዛ መንገድ እንድትወስዱ ስለምፈልጉ ስለዚህ ልጅ ስለሌለኝ ልጅ ቢኖራችሁ ማይሰራ ከሆነ ያው ልጅ የላችሁ ማለት ቁጥር መብዛት የለበትም ከብዛት ጥራት ሲጋ በቂ ሰው መዝግቡ ማን እንደሚሰራ ማን እንደማይሰራ አይታወቅም አይደለ በመናየው ሰው መዝግቡ ጥሩኑ ትሪት አድርጉት እናንተን እንዲያስታውስ ብቻ አድርጉት ጥያቄ ያላችሁ ልጆች አንዴ ይቅርታ ብላችሁ መጠየቅ ትችላላችሁ ግር ያላችሁ ነገር ካለ ስለዚህ ምልላችሁ ፈልጌ ነው ራሳችንን በምን አይነት መንገድ ነው የምናገኘው የሚለውን ፈልጋችሁ ማግኘት ያስፈልጋል ማለት ነው ሶ ይሄ 100,000 10,000 ኮይን ሲኖር ይዞ መሮጥ የቀን ውሎ አበልበሉት አርማታ ሰርታችሁ ወይ ተሸክማችሁ መርካቱ እንደዛ ብላችሁ አስቡት ይቅርታ እንግዲህ አንዳንዴ በጣም ስሜታዊ ወይም ስናድድ የመጥላት ወርድ ሊደብራችሁ ይችላል ይቅርታ ይሄ ግን እንድትነሱ ወይም እንድትረሱ ስለምፈልግ በዛ መንገድ ነው ሃይ ወይም ሌቭላችን ምን ፈልገው ታርጌት ላይ ምን ደርሰው ስለዚህ ለዛ ነው የጊዜ ጉዳይ ነው ያልኳችሁ ዛሬ የብሮ ቶፕ ሄዶ ከሆነ ነገ ደግሞ አማን ይመጣል አማን ቶፕ ሄዶ ከሆነ አምቡላንስ እያለ ይቀጥላል ግን እቅዳችንን መስበራችንን የምናደርግበትና የምንሄድበት መንገድ ይለያያል ነው እንጂ ሰው ስለሌለ ስላልመዘገባችሁ ሊሴቶች እኮ ቁጭ ስሉ መዘገባችሁም አልመዘገባችሁም እኮ ላይቭ ላይ ተሰራላችሁ እኛን እንደው አሁን 24 ሰዓት ቁጭ ብለን አስተምረን ምንም ዝም ብለን ከወጣን ትንሽ ሊደብረን የሚገባው እኛ እንኳን ተስፋ እንቆርጥም ዛሬ ባንመዘግብ ነገ እንመዘግባለን ብለን አምነን ስለምንሄድ እንደምናደርገው ስለምናውቅ ማለት ነው ስለዚህ የግንዛቤ ወይም የመረዳት እንትን ነው እንጂ ያ ነው ዋናው ታርጌቱ አላማው በዛ እንድትይዙ ስለፈለኩ ነው ይሄንን ደጋግሜ ምደግምባችሁ ወደ ኋላም ወደ ፊትም እየተመለስኩ ይሄ ነው አማን ሌላ የምትጠይቀኝ ጥያቄ ካለ ወይም ማነሳው ሐሳብ ካለ ተቆም አድርገኝ ኤፍሬም ግባ ሌላ ያላችሁ አላችሁ እዚህ ጋር ጥያቄ ያላችሁ እየጠየቃችሁኝ እየመለስን እንድንሄድ እዚህ ጋር ማን አዳዲሶች ካላችሁ መጠየቅ ትችላላችሁ ችግር የለም አትፍሩ እሺ ከዚህ ይጀምራል እናንተ ነገም ስለምትወጡ ወደ መድረኩ አማን አለ እሺ ጥሩ ያ በነገራችን ላይ ጥያቄም ባይኖራችሁ ኮሜንት ማድረጋችሁ በራሱ እኛ ሞቲቬት ያደርገናል እንዴት ነሽ ሰላም
እግዚአብሔር ይመስገን ሰላም ነው። ሰላም ነው። እግዚአብሔር ይመስገን። ይቅርታ እንደምን ጥያቄ ነበረ። ይቻላል ጠይቂ። ይሄን አፑን ታወረድኩት ያኔ ሳምንት ምናምን ሆኖኛል ማለት ነው። ነበር የሞላሁት ግን አይጠቀምበትም። አሁን ይሄን ማለት ነው ይሄን አፕ ግን ኤጀንት ቁጥር ሞልቼዋለሁ እና ያኔ ሊቭ ላይ ብቻ ነው እንጂ መስራት የምችለው ለምሳሌ ፓርቲ ላይ ምናምን ነገር አያስቀምጡኝም። ፓርቲ ላይ ስቀመጥ ያወርዱኛል ምናምን ማለት ነው። እና ኤጀንቴን እንዴት ነው መቀየር የምችለው? ፓርቲ ላይ እንዴት አድርጌ መስራት ነው የምችለው ማለት ነው። እኔ ለመስራት ፍላጎት አለኝ ማለት ነው። እና እናንተን ስከታተላችሁ ነው አሁን እንትን ያልኩት። እሺ ጭራሽ አይገባም ኤጀንትሽ? መልስላት ሲያም ገብተሽ እስኪ አይዲውን ስጪኝ እስኪ ኤጀንትሽ 7 days የቆም የሚለው ከሆነ ከ7 ቀን በፊት የሚል ከሆነ አይገባም ማለት ነው። ግን እንዲሁ አንዳንድ ሰዓት እየገባ እየወጣ ምናምን ከሆነ እንኳን እሱን እንትን ለማለት ያው የግድ ከእሱ ጋር ኢንቦክስም ጽፈሽለት ጽፌለታለሁ ግን አይገባም አይመልስም ማለት ነው። እኔ በተከታታይ አይቼዋለሁ። አይዲውን ስጪኝ እስኪ ጽፈሽለት ከሆነና ማለት ኦፍላይን ከሆነ ከ7 days የቆም የሚል ከሆነ እንትን ማለት ይችላል ማውጣት ይችላል። መጀመሪያ አይዲውን ስጪኝ ይልሽ ቼክ ላድርግልሽ። እሺ አይዲውን እሺ አዎ አሁንም እኛ እያስተማርን ያለ ነው ከኤጀንት እንድትወጡ ሳይሆን ኤጀንት ስትይዙ የሚያስተምሩ ልጆች አሁን እና ማን አሉ እና አምቡላንስ እነ ቲጂ እነ ኤፍሬም 46 እሺ 46 80 46 23 46 80 46 80 23 ተሳሳት እኮ ያዩት ነው። እሺ አይ ቆይ አማንም ፎሎ አድርጊው አማንንም እኔንም ፎሎ አድርጊኝና ወንበር መስራት ስትፈልጊ እኛ ቤት መጥተሽ ትሰሪያለሽ። ኤጀንትሽን እናውቀዋለን እናወራዋለን እንዲያሰራሽ ወይም ኤጀንት እንዲያረጋሽ አለመገናኘት ነው የሚሆነው እንጂ ብዙም እየገባ አይደለም። እንደምትለው ሌላም ልጅ አለ ማን መሰለ እንደዚህ ያለች ማን መሰለች አንድ ልጅ እንደዚህ ያለች ልጅ አለች። እህቷ ወይም ወንድሟ ነው መሰለኝ ገብቶ ወንድሟ ገብቶ አጋጣሚ ዝም እንደዚህ ሚዲያ አይቶ ገብቶ የለም ማያገኘውም ኤጀንት አድርገሽ ነው እኮ አይደለም ብሎታል። እና ብዙም እያገኘው አይደለም ትንሽ ተቸግሯል መሰለኝ። እሺ ከእህቴ ጋር ስራ ምናምን ሲለው ትቀልዳለህ መሰላለኝ አለ። ማን ነበር በእናትህ እሱ ትንሽ ያስቸግራል። ኦፍላይን አይደለም ኖርማሊ አሁን እሱ እየገባ አካውንቱን ሁሌ እሱ አሁን ሱፐር ገብቷል መሰለኝ እና ኮሚሽኑን ለማውጣት ሲል በየሰዓቷ መግባቱ አይቀርም በየሰዓቷ መጨረሻ ላይ የዛን ሰዓት ገብቶ ደግሞ ሴቲንግ እና ሜሴጅ ላይ ምን እንደተጻፈለት ምናምን ገብቶ አንድ የሪቫይዝ አርባ አይቶት ነው የሚወጣ። የዛን ሰዓት አንቺ አመልክተሽ ከሆነ ሪፊውዝ ይለዋል። ሪፊውዝ ካለው በቃ ለ30 ቀን ትቀጫለሽ። ሶ ዳይሬክት በስልክ ምናምን ካለው ደውሎ ምናምን ማናገር ይሻላል። ጥሩ አማኑን አሁን አንቺ ሞን የምትችይው አሁን ቀጥታ ኤጀንት ነው። ይኸውልሽ እዛ ጋር እሱ በፍቃደኝነት ካለቀቅሽ ሪፖርት ታደርጊያለሽ። ነገ ነውና ሪፖርት ታደርጊያለሽ። ነገ እኛም ስላለን ሪፖርት ታደርጊያለሽ። ከ30 ቀን በኋላ ጠብቂ ይልሻል። ከዛ በኋላ እንደጨረሽ
ኤጀንት አድርገን ነው የምንለቅሽ። መልሰን ወደ ሆስት ካስገባንሽ እንደገና ደግሞ ኤጀንት ለመሆን ስትጠይቂ 30 ቀን ይቀጣሻል። 2 ወር 3 ወር ትንገላቻለሽ። እንደዛ እንዳይሆን ምን እናደርግሻለን እኛ ወሩን ሲጨርስ ሳትነካኪ እዛ ሲቲንግ ውስጥ ገብተሽ እንነግርሻለን። ከዛ በኋላ ኤጀንት አድርገን እንለቅሻለን። አንቺ ግን ወንበር መስራት ከፈለግሽ እዚህ ጋር ከላይ ጀምሮ ከአንቺ በላይ ቲጂ አለች፣ አማን አምቡላንስ ከላይ ኤፍሬም አለ፣ እኔም አለው። ወንበር በማንኛውም ሰዓት መተሽ ስሪ። ፎሎ አድርጊን። ምን ማድረግ አለብን? ምን ስልት ነድፈናል? እዚህ ጋር ዲግሪ አልጠየቀንም አለ፣ ምንም አልጠየቀንም አለ። ምንድነው የነደፍነው ሐሳብ? እኛ ለመስራት ምን አድርገናል? በምን አይነት መንገድ ነው የተንቀሳቀስነው? የት ነው ያለነው? ለስራው ምን ያክል ቫልዩ ሰጥተነዋል? አክብረነዋል? ፖፖን ስንቀመጥ እንደ ቢሮአችን ጧት ተሽቆጥቁጠን ወደ ቢሮ እንደምንገባው እንደ ስራ ቦታችን አክብረነዋል? አላከበርነው። ብናከብረውማ እኛ ምንከብር ነበር፣ እናድግ ነበር፣ የምንፈልገው ቦታ ላይ እንደርስ ነበር። ያን ያክል ጊዜ ሰጥተነዋል? እውነት እንነጋገር ከተባለ ምን አይነት እስኪ ንገሩ። ፓርቲ ላይ ከመቀመጥ አልፎ አልፎ ጋምፕል ከማድረግ የመጣችውን 100 ኮይን ዊዝድሮ ከማድረግ ምን አድርገናል? ንገሩን እስኪ። የተለየ ነገር ኢንቨስት አድርጋችኋል? ከኪሳችሁ አውጥታችሁ ኢንቨስት ያደረገ ሰው ካለ ይንገሩ። በሚሊዮን የለም። ለቁማር ኢንቨስት ካደረሽ ወይም ካደረሽ ያ ስህተት ነው፣ አልቀበልሽም። ልጆቻችንን ለማሳደግ አንድ ልጅ 50,000 ወይም 30,000 ጎሎት እኛ ከራሳችን ፖይንት ላይ ዊዝድሮ አድርገን ሰተኗል እንዲያድግ ምን አድርገናል? ይሄንን ማየት አለብን። ማክበር፣ መረዳት፣ ቫልዩ ዋጋ መስጠት ያስፈልጋል። ለምትሰሩት ስራ አይ ብላችሁ ሳይሆን ዋጋ ሰጣችሁ መሆን መቻል አለበት። ብርዱ ለቅቀኛው ልክፈተው ጃኬት። ስለዚህ ቫልዩ መስጠት ያስፈልጋል። ያ ነው ውጤት የሚያመጣ። አንድ ነገር ስታከብሩት ያከብራችኋል። ካላገጣችሁ ደግሞ ያላግጣል። ምንም ጥያቄ የለም። ስለዚህ የምንሰራውን ስራ አነሰም በዛ ተጠቀምንበትም ወይም ልንጠቀምበትም አሰብን አለበዛም አልተጠቀምንበትም፣ ግን ለመጠቀም እስከመጣን ድረስ ቫልዩ ዋጋ መስጠት ያስፈልጋል። ዋጋ መስጠት ያስፈልጋል። ዋጋ ራስን አዘጋጅቶ ራስን ከመስጠት፣ ጊዜን ከመስጠት፣ ኃላፊነት ወስዶ ሪስክ ወስዶ ከመስራት አንፃር ይመዘናል። በዛ ልክ ነው የሚመዘነው። ዋጋ ቫልዩ ማለት በዛ ልክ ነው የሚመዘነው እንጂ ዝም ብለህ ፖፖን አውርደሽ ወይም አውርደህ እንደመጣህ በሚሊዮን ኮይን አገኛለሁ፣ በሚሊዮን ፖይንት አገኛለሁ፣ 10,000 15,000 ኮይን አገኛለሁ ብትሉ ያ ህልም ነው፣ ተስፋ ወይም እዚህ ምላሳችን ላይ ያለ ወሬ ወይም አሉባልታ ብላችሁ ያዙት። ብቻ አነጋገሬ ካስደበራችሁ ይቅርታ። በዛ አይነት መንገድ ውሰዱት። ስለዚህ ዝግጁነት ያስፈልጋል ስንል ያ ነው። ስንዘጋጅ ለምናደርገው ነገር ኮንፊደንስ ይኖረናል። ደረታችንን ነፋ አድርገን መናገርም መስራትም ያስፈልጋል። ዛሬ ኢትዮጵያ ላይ በትንሹ 15,000 በቀን 20,000 የሚያገኙ ሰዎች አሉ። በምን በኮሚሽን ቁማር ጭራሽ የማይሞክሩ እነ ሸረፈዲንን ሄዳችሁ መጠየቅ ነው ወይም ዩቲዩባቸው ማየት ነው። እኔ ቁማር የት እንዳለ አላውቅም ነው የሚለው ሸረፈዲን የምትጠይቁት ወይም ሌላ ሰው ብትጠይቁ። ትልልቅ ኤጀንቶች አሉ እዛ ነላፍሌት ምናምን። ምንድነው የሰሩት ወይም የሰሩበት መንገድ ምንድነው ብሎ ማየት ነው። አልደበቁንም። ከአንድም 2 ሚዲያ ዩቲዩብ ቻናል ከፍተው ይሄውላችሁ እንዲሰርተን ነው ብለው እየነገሩን ነው። አሰራሩን ሳይደብቁን ማለት ነው። ያንን ይዞ መጠቀም የኛ ኃላፊነት ግዴታም ጭምር ስለሆነ ማለት ነው። ስለዚህ
ኤጀንት ስር ሆኖ መታሸቱ መጉላላቱ ምንም ዋጋ የለውም። ባትሪን እንቅልፍሽን ወይም ባትሪሽን ከመጨረስ ውጭ ወይም ሌላ ማህበራዊ ጉዳይ ካለሽ ወይም የምትሄጂበት ወይም የምንሄድበት ተማሪ ከሆነ ተማሪ ስራ ካለን ስራ የምንሄድበት ነገር ካለ እዛ እንዳንሄድ ያግደን ይሆናል። ምክንያቱም ወሬ ስለምንወድ በባህላችን ያንን ያደርጋል እንጂ ምንም እንትን የለም። ስለዚህ ጊዜ መስጠት እውቀትን አልፎ አልፎ ገንዘብን ፈሰስ ማድረግ የተሻለ ገንዘብ ኢንካም ገቢ ለማግኘት ይረዳናል፣ ያግዘናል ማለት ዛሬ